እኛ ሴቶች እኮ በቅናት ተቃጥለን አለቅን እኮ። ሰሞኑን ተቃጠልን እኮ በቅናት። አዶናይ እናንተ ተከብሮ የሚያስከብር ሰው ይስጣችሁ፣ ነግሶ የሚያነግስ ሰው ይስጣችሁ። ሴቶችዬ አሚን በሉ። በቤተሰብ መሀል ብቻ ሳይሆን በጓደኞች መሀል ብቻ ሳይሆን በህዝብ መሀል እጅሽን ይዞ ከነግርማ ሞገሱ የሚንጎራደር ሰው ይስጥሽ እህቴ። የእውነት አሚን በሉ። ሴት ልጅ በህይወቷ ምን ያህል ደስተኛ እንደሆነች የምታውቁት፣ ፊቷ ምን ያህል ብርሃን እንደሚያበራ የምታውቁት ከህይወት አጋሯ ጋር ባላት ሰላም ነው። ከህይወት አጋሯ ጋር ሰላም ካላት የትኛውም ሴት ላይ ብርሃን አይጠፋም። አሁን እኔ ተመልከቱኝ እስኪ፣ እኔ ፊት ላይ ብርሃን ነው ሲኦል ነው የሚታያችሁ? እንደው በፈጣሪ ስም ኮሜንት ላይ አስፍሩልኝ። በርዶኝ ነው እኔ ጃኬት የተደረኩት። እስኪ እኔ ፊቴን ተመልከቱኝ እስኪ፣ ምን አይነት ህይወት ነው ያለኝ? ሲኦል ነው ወይስ ብርሃን ነው የሚታያችሁ እኔ ፊት ላይ? በፈጣሪ ስም ወንዶችዬ፣ አበሻ ወንዶች እንዴት ፍቅር መስጠት እንደ እኔ ቢጣሉ ራሱ አይቆጨኝም። አይጣሉ አይበለውና አይጣሉ ቢጣሉ ራሱ አይቆጨኝም። እቺ ሚዲያ ላይ ስትሰደብ የኖረችው ሴት፣ እቺ ሚዲያ ላይ ማንም ሲረቅጣት የኖረችውን ሴት በአንድ ጊዜ ብድግ አድርጎ አስከበራት እኮ። አቤት ግርማ ሞገስ! እንዴት ደስ እንደ ተቃጥለን አለቅን እኮ በቅናት። ደግሞ እናንተን አይተን እውነት መስሎን የእናንተን ላይፍ አይተን የሆነበት እሪ ብለን የሆነበት ብንገባ አለቀልን፣ ተያይዘን ወደ ሲኦል አለቀልን። እዚሁ ቀንድ ከሽበት አልፈን ቀንድ እናበቅላታለን እንጂ እናንተኑ እያየን እኛ እናጣጥማለን። እናንተ ተደባበሱ፣ እኛ እናወራርዳለን። ምንም ችግር የለ፣ አታስቡ። እውይ እንዴት እንደምታምሩ ፈጣሪዬንም እንዴት እንደምታምሩ! አቤት አቤት አቤት! እውይ ደብስበስ ህዝብ በተሰበሰበበት አንገቷን ወይ አንገታችሁ! ወይኔ ዛሬ ትኬት ተቆረጠልኝ እዚህ ቤት ጩኸቴ